ልክኔ እንዴ ያቃጥላል እንዴ ሴት ዲዛይን መቀየር አለብኝ እንደዚህ ነው ሁሌ የሚመቸኝ ካሁን ባል እንዴ ነው ሰይፉሻ ደህና ነህ ወይ እንኳን ደህና መጣ ሰይፉ ፋንታሁን everybody ደስ ይላል በጣም ደብድብ አንተ እንዴ ፈራ ይፈራ ለካ እንዴ ያስፈራል እንዴ አይዞን እኮ ይሉኛል ለካ ያስፈራል እንዴ ይብለም እሺ ቀጥል ምን ልትል ነበር ሰይፉሻ እኔ ምንም አይደለም ምንድነው የምትጠይቂኝ እሱን ብቻ ለማወቅ ነው የጓጓሁት እሺ ቆይ ከምን ከቀላል ልጀምር ከዛ ከበድ ያለ ይሄዳል ሰሞኑን ሽልማት በሽልማት ዋንጫ በዋንጫ ካባ ለብሰ እንደው deservedly ይገባሃል ብዙ በሽልማት ሆነሃል እስቲ ምን ተሰማ እግዚአብሔር ለዚህ ቦታ ይሄ አንተ ለብዙ አመት የለፋ ሰው ነህ ባንዴ ያገኘው ነገር አይደለም አይደል እንዴ እስቲ የተሰማህን እስቲ ግለጽልን ለብዙ አመት ስትይ ግን እንዳታስብ አይዞ ግድ የለም አው 30 አመት ከሬዲዮ ጀምሮ ጋዜጣ ሬዲዮ ከዛ ቴሌቪዥን 30 አመት በ30 አመት ውስጥ ነው እዚህ ደረስነውና በተለይ ሰሞኑን ጓደኞቼ ፕሮግራም አዘጋጁ እና ዝግጅት ላይ ተሽዋል በጣም ቀይ ካባ ለብሰ አምሮብ ከቬሮኒካ ይጋ ካባ ግን ከመላጣ ጋር ሄደ አይዞ it's okay you look good ጋሹ ብሸት ይበልጥ ሞገስ አለው ካባ ሲባል እሱ ነው የመጣውና ቀላል ነበርኮ መደረግ ይቻላል እኛ ሴቶች እናረጋለን ብዙ ጊዜ ፍንጭ ይቻል ነበር ማለት ነው እኔም ካባ እንደሚያለብሱኝ ባቅኖሮ በፀጉር ሄድ ነበር ግን በኋላ ላይ ቦታው ላይ ጥሩ ጊዜ አሳለፍን ደስ ይላል ጓደኞቼ በነገራችን ላይ በጣም ነው ማመሰግነው ያን ያህል ነገር አድርጌ አይደለም ስራዬን ነው መሰራው እኔ ግን በዚህ ሂደት ውስጥ አንተ ከዛ ያመጣው ሽልማት ይገባሃል ሲሉኝ እኔም ተቀብያለሁ ላዘጋጆቹ በዚህ አጋጣሚ እንዳከበራችሁኝ እኔም ደግሞ እናንተን ማከብርበት ጊዜ ይምጣ ለማለት ፈልጋለሁ በጣም እንጂ እና ታዲያ ይሄ ዋንጫ አርሰናል ጋር የሚደርስ ይመስልሃል I mean 24 አመት ጠብቀው ማለት ነው 24 26 አመት ዘንድሮ አርሰናል ዋንጫ እንደሚበላ እኮ በእኔ ነው ያወቁት በቃ አርሰናል ስሙ ራሱ እኮ ኢትዮጵያዊ ነው ቀስቲስ እንደው ያርግልህ እንደ ሰይፉ ዋንጫ ያርግላችሁን በላቸው እውነቱን ልንገራችሁ የትኛው የእንግሊዝ ፕሪሚየር ሊግ ስም ነው ከኢትዮጵያዊ ጋር የሚቀራረብ ንገሩኝ አርሰናል ፉላም ቢባል ፍሉሃ ቢወድሽ ፉል የሚበላ ላም የለም እጭ ስለዚህ ፉላምም አይሆንም ማንቸስተር ምናም ቢባል ብዙ ሁሉም ነገር ሩቅ ነው አርሰናል ሲባል ግን የምርም ኢትዮጵያዊ ነው አርሰናል ዘርተናል አጭደናል ማለት ነው ታዲያስ እሺ እንግዲህ ከሽልማቱ ጋር በተያያዘ የመቄዶንያ ሬዝ አርጋለሁ ብለህ 1 ቢሊዮን ታይቶ የማይታወቅ እዚህ ሀገር አይደለ ትልቅ fundraising በማድረግ I think ይሄ ይገባሃል ምልህም የሰውን ህይወት የሚቀይር የብዙ ሺዎችን ህይወት የሚሊዮን ህዝብንም ህይወት ወደፊት የሚቀይር ነገር ነው አይደለም እንደዚህ አይነት fundraising ሲደረግ እስቲ እንዴት ነው ያንን fundraising እንዴት አንደኛ ምን ያህል ዋጋ አስከፈለህ እንደዚህ አይነት ነገር ከጊዜም እንደው ብዙ ሰው ነው እንትን ያረከውና እስቲ ስለዛ ትንሽ ነግረኝ እግዚአብሔር በዚህ አጋጣሚ ባለፈው ብያለው የኔ ብቻ አይደለም ብዙ የኪነ ጥበብ ሰዎች መተው ሌሊቱን ሙሉ ቁጭ ብለው ነው ያደሩት እኛ ሁኔታዎችን ማመቻቸት ነው ኢትዮጵያ ህዝብ ደግሞ ገንዘቡን ሰጥቷል ግን አንድ የገባኝ ነገር ምንድነው ለካ ቢሊየን ቀላል አይደል እና ለካ አንድ ሰው ቢሊየነር ሲባል የማይደረስ ነገር ይሄን ሁሉ ተለፍቶ 1 ቢሊየን በጣም ብዙ ነው በነገራችን ላይ የአፍሪካ ድንቃ ድንቅ ለዚህ ገዢ ማሰባሰብ ዕውቅና ሰጥቶናል በኢትዮጵያ ታሪክ 1 ቢሊየን ተሰባስቦ ያቀም ነው ግን አሁንም ቢሆን አላማና ግቡ በጣም ደስ የሚል ነው አረጋውያን ያምሮ ማንን ማገዝ በጣም ደስ ይላል መቄዶንያ ደግሞ ትንሿ ኢትዮጵያ ማለት ነች ሙስሊም አለ ክርስቲያን አለ ፕሮቴስታንት አለ የተጎዱ ሰዎች የመሰባሰቢያ ነው በነገራችን ላይ መቄዶንያ ሄዳችሁ ስታዩ እኮ ያ ሁሉ ሰው ያምሮ መምተኛ ምናምን ተብሎ አይጣላም አብሮ ተፋቅሮች ለጅት ያይዘው
ከተለያየ አካባቢ የመጡ ሰዎች ኑሮ ሰብሯቸው ነው እዛ ጋር እና አንዳንዴ ሳስብ እኛ ውጭ ያለ ነው ምን ሆነን ነው የምንደባደበው ምንጣላው ያስብላልና የመቄዶንያ ውስጥ ያሉ ሰዎች ፍቅር በእኛ ላይ ይደር። አሜን። እንደው የመቄዶንያ ነገር ከተነሳ ሄለን አሁንም ቢሆን ለመቄዶንያ እጃቸውን የሚዘረጉ በርካታ ደጋግ ኢትዮጵያውያኖች እሺ እንደው ለስለስ ወዳለው ጥያቄ ገባ ልበል። እስካሁን አለሰለሰም ቆንጆዬ ሚስት አለች ከመልክ ሌላ ደግሞ ጸባይ እንደው እስቲ መጀመሪያ ስትተዋወቁ አሚን ወጣትም ናት በምንድነው እስቲ ኮንቪንስ ያደረካት አንተ ሄደ ያው ባለጎፈሬው ሰይፉ አልነበርክም እንግዲህ እሷን ስትተዋወቃት ያ ወይም ደግሞ ያሉጫ ጸጉር አልነበረም ቬሮኒካዬ ስትል ይሄ ብዙ ወጣት የሚመለከታለ ቆንጆዬ ሴት እንደ ስዕል ያየ እንደች ልጅ ከመቼ እጄ ካገባሁ ለሚለው እስቲ ትንሽ ንገረን እንዴት አርገ ነው ያሸነፍካት? አሁን ራሱ ናፈቀችኝ። ቆንጆዬ ጸባይ ደግሞ ከመልክ በላይ ጸባይ እሺ ውይ በጣም ያው እንግዲህ ለሁሉም ሰው ምለው ሰው ብቻውን አይሆን ዘንድ ግን ደግሞ የግድ ማግባት ስላለበት ማግባት የለበትም። አንዳንዴ ይገፋል። ለምን አታገባም? ስታገባ ደግሞ ለምን አትወልድም? ስትወልድ ደግሞ ለምን አትደግምም? ስትደጋግም ደግሞ ምን ራስን ችለ እንዳንድ ክልል ልትገነጠል ነው እንዴ? እንደሱ ብቻ አይደለም ሳይሆን ቲቪ የለም ወይ ቤታችሁ ዋይፋይ የለም ወይ ትባላል። አሁን 4 ላይ ደርሳችኋል እናንተ። እርግጥ መብራት ይቆራረጣል። እውነቱን ለመናገር ያው የሶሻል ሚዲያ ለበጎ ከተጠቀምንበት ሰው ያገናኛል። እኔም እንግዲህ ፌስቡክ ከተጠቀማቸው ሰዎች መሃል አንዱ ነኝና ማርክ ዙከንበርግ ባለበት ቴንክ ዩ ሶ ፌስቡክ ላይ ሄደ ላይክ ሼር ምናምን ያረክ ፍሬንድ ሪኩዌስት ላኩ። እሺ ከዛስ አልተቀበለችው። አይ ሚን እሺ አሁን አንቺ ልጠይቅሽ ለምሳሌ ከኖህ ምኑን ነው የምትወጂለት ከባለቤትሽ? መጀመሪያማ ደስ ብሎኝ ነው ለኔ ወንዳውንድነቱ ደስ ማለቱ ከሁሉ በላይ ደግሞ ጸባዩ ደስ ብሎኝ ነው። ልክ ከተዋወቅንበት ጊዜ ጀምሮ አንዳንድ ሰው በቃ እንደዚህ ደስ የሚል ሰው የለም he's like in charge ሲያገኘኝ እንትን አላለም ይው ጠንከር ያለ ሳይፈራ ምናምን በደንብ የሚያናግራችሁ ወንድ ኮንፊደንስ ያለው ወንድ ደስ አይልም እንደዛ ማለት ነው። አይገርማችሁም? የባለቤቴ መልስ ይሄ ነው። ይሄ ባለቤቴ መልስ ይሄ ነው። በቃ እየተመካከራላችሁ እንዴ? አይ ምን አይደለም ሰው አንተ የምትለኝ እንደዚህ ነው ኮንፊደንስ ነው በለኝ። በጣም እንግዲህ በተለይ ኪነ ጥበብ ማለት ቴሌቪዥን ላይ ያለ ሰው ማመን ይከብዳል። አዎ ልክ ነው። እሺ ኃይሌ ለሽምግልና ባለፈውም ሲናገር ሰምታችኋል። ሽምግልና ሊሄድልኝ ጧት ላይ ኮትና ሱሪ አድርጎ አንድ ሰው አገኘው። እሺ እና ምንድነው በጧቱ ኮትና ሱሪ ያደረከው? አይ ለሰይፉ ወል እንግዲህ ከበል ለሰይፉ ሽምግልና ለሄድ ምናምን ሲል ይኸውልህ ይፋታና ያዋርዳል። የሰው ግፍ ይኸውልህ አንዳንድ ሰው ምክንያቱም እዚህ ቦታ ላይ ስትሆኝ አንዳንዱ እኮ እንዲህ መጥቶ እኮ ነው ይልሻል። የሆነ የባህሪ ችግር እንዳለብን የቤተሰብ ሰው እንዳልሆንን ነው አንዳንድ ሰዎች የሚገምቱት። ግን እግዚአብሔር የተመሰገነ ይሁን 10ኛ ዓመት የጋብቻ ባሌን አክብሬያለሁ። ታዲያስ ቆንጂዬ ልጆችም ወልደህ ማለት እግዚአብሔር የተመሰገነ በልጅ መባረክ በጣም ደስ ይላል። ምንድነው ለብዙ ሰዎች አሁን መከራው ጊዜን መጠቀም ጥሩ ነው። ጊዜን አሁን ለምሳሌ እኔ ጋር ብትመጪ በቃ ሁሉም ነገር በእግዚአብሔር እጅ የተጻፈ ነው። ስለዚህ ሁሉም ነገር በጊዜው ሆነ ምንም እሱ ከጻፈው ውጭ ስለማይሆን ማለት ነው። እና ያው አንዳንዶች በቃ እንዲሆነ እኮ በዚህ ጊዜ እንደዚህ ያረጋለው ምናምን አዎ መጣር ጥሩ ነው ለዛ ነገር ግን ያ በራሱ ሊያስጨንቅ አይገባም። እኔ መጀመሪያ አካባቢ ኧረ እንዴት ነው ኧረ ሰይፉ ሻድሜ መረሻ ኧረ እያልኩ እያለ እግዚአብሔር ግን የጻፈው ነገር ስላለ በልቤ ፍላጎት ስለነበረኝ ያው እንግዲህ ትልቁ ወንደላጤ ተናደና ካሉኝ እንግዲህ ከግሩፖቹ የወንደላጤ ግሩፕ ነበረን። በነገራችን ላይ የኛ ግሩፕ 9 ሰዓት ላይ እኔ እናንተን አላቅም አሁን ወንደላጤ ብዙ ወጣቶች አሉ እዚህ ውስጥ 7 ሰዓት ከ20 አብርሃም ወልዴ ደውሎ የት ነህ ወይ ጉድ ከለቤችቶ ማን አላጠገብ ታደለ ሮባ እሺ እንዳለ ላጤ
ቤት ስንገባ 11 ሰዓት ተኩል ነው ጠዋት ስናወራ እኮ ነው ወይ ጉድ እና እያልኩ 11 ሰዓት አካባቢ ስገባ ይሁን እየጸጸተኝ የለም ባዶ አልጋ ቀዝቃዛ አልጋ እና ባክ ወይ ጌታዬ እግዚአብሔር ነው አሁን እዚህ ጋር እኔም እኮ አላመሽም ነበር እና ያልኩ ማታስመሸውን ሰጠኛ እግዚአብሔር የተመሰገነ ሰይፉሻ እንዳንተ አይነት ፐብሊክ ፊገር የሆነ ለብዙ አመታት ቅድም እንዳልከው ፐብሊክ ፊገር የሆነ ሰው ሁሉን ነገር ሰው ስላንተ የሚያውቅ ይመስለዋል አይደለ ግን እንደው ሰው ስለኔ ማያውቀው ፕራይቬት ፓርት መናገር የምትችለው ያህል ማለት ነው እንደው ሰው ስላንተ የማይረዳው ነገር ግን ምንድነው ትላለህ እንደው አንድ ነገር ሰው ቢያቀልኝ ስለኔ የምትለው እኔ እንደዚህ ይወቅ አይወቅ ምናም ብዬ ብዙም ግን ምንድነው ያላየሁት የለም ይሄንን ሰው እንዲያሰምቻለሁ ምን ማለት ነው ያላየሁት ነገር የለም እሺ ግን አንዳንድ ባየሁት ነገር ግን እጸጸታለሁ እሺ ለምሳሌ በጣም የአልኮል ሱሰኛ ነበርኩ ጫት ሱሰኛ ነበርኩ ከዛ ውጪ አላ አይደለ ወጣቶቻውን ባያረጓቸው ምላቸው ነገሮች ሞክሬያቸዋለሁ ለምሳሌ አደንዛዥ ዕፅ ሊሆን ይችላል እነዚህ ነገሮች ሁሉ አይቻቸዋለሁ ግን ሁለት ነገር ነው ማለት የምፈልገው አንደኛ ሳያዩ ሳይሞክሩ እነዛን ነገር ላለፉ ሰዎች አድናቆታለኝ ግን ደግሞ ሞክረው እንደኔ ደግሞ ከዛ ሱስ ለወጡ ሰዎች ደግሞ እንደገና በጣም አድናቆታለኝና እና በተለይ ጫትን በተመለከተ ያው በቅርብ የሚያውቁት ሰዎች ዛሬ እየቃምኩኝ ለነገ አስቀምጥ ነበር ወይ ጉድ እሺ ሰይፉ ከጸጉር ጋር በወጣትነቱ አይኑ እንደዚህ ብሎ ያቀም ሁሌ እንደፈጠጠ በረጅሙ እንዳበራው ነው ሁሌ እና አሁንም ቢሆን አዝናለሁ ማለት በዛው ህይወት ውስጥ ወጣትነት ገፍቶት ወይ ተስከተወሰነ ጊዜ ድረስ ቢያደርግ ሰው ችግር የለውም ግን በዛው ውስጥ ኑሮ ግን በዛው ውስጥ መሞት ግን ከባድ ነው በሱስ ጊዜ ለጾታዊ ግንኙነት ብዙ አፒታይት የለም ምታፈቅሪያትም ላንቺ ውብ ሆና ለምሳሌ የምገልጻት ውብ ነገር ናሽፍ ጫት ሱስ ውስጥ መሆን በጣም አስቸጋሪ ነው አይንሽን ሁሉ ይጋርደዋልና ብዙ ጊዜ ሁለት ነገር ባንዴ ሊፈቀር አይችልም እና ለዚህ ነው ልክ ከሱስ ህይወት እንደወጣው ነው ግል ህይወት የመጣው ልልሽ ነው በቃ እግዚአብሔር ይባረክም በቃ በረከቱን በብዛት የፈሰሰው ከዛ በኋላ ሌላ ጥያቄ በጣም እንደው ያልጠበቅኩት ያሳፈረኝ ነገር ብዙ ነገር ሰርቻለሁ ስላልከ ነው ከዚህ ከነገርከኝ ውጭ ምንድነው እስቲ አንድ የምታስታውሰው ነገር ማሳፈር ደሞ ወይኔ ቀለልኩ ዛሬ ያልከበት አይ ቀለልኩ እኔ ሁሌ ቅሌት እኮ በርቂ አይደለም እሺ አንዴ ዱባይ እሺ ማስታውሰው ያው እኛ በኮባ ሽጉጥ ነው ያደግነው በልጅነት አንቻውን የአሜሪካ ልጅ ስለሆንሽ በአሜሪካ የመጫወቻ አረዚህ ማድጋለሁ በአባሮች ሌባና ፖሊስ ምናምን አዎ ሌባና ፖሊስ ቲባቲቢ yes ታዲያስ ስለዚህ አንደና በይ ምናምን አዎ ሱሱላ አሁን በእንዲህ አይነት ሁኔታ ላደገ ሰው አሁን ዱባይ ትልልቅ መጫወቻዎች ያለበት ቦታ ነውና እዛ ሲሄድ ያጋጠመኝ የመጀመሪያ ጉዞዬ ዛሬ 20 ምናምን አመት ነበርና ገና ከኢትዮጵያ መውጣት ነው ዱባይ የተለያዩ መዝናኛ ቦታዎች ላይ ዞር አልን እና ሳፋሪ የሚባል በረሃ ቦታ አላቸው እና እዛ ሄድን በሞተር አሸዋ ላይ ነው እንግዲህ ትርኢት ያሳያሉ ሞተር የሚችል ሰው በቃ እንደዚህ የተደረደሩ ቤተሰቦች አሉ የአውሮፓውያን ናቸው በአብዛኛው በቃ እና እነዛን ሰዎች ትርኢት ሲያሳዩ ይጨበጨባል እና እኔ ባለ 4 ጎማ ነው ችላታለሁ አዎ እሷን እንትን ብዬ ምናምን ማንንም የሚያየኝ ሰው የለም እኔ ደግሞ መታየት ፈልጋለሁ እሺ እና አሰብኩና ለምን አላስገርማቸውም እነዚህን አውሮፓውያን ድፍረቱ መጣበት ዝም ብሎ ባለ ሁለቱን ሞተር ያስኩኝና ስል ገና ድምጹን ሲሰሙት ዞራሉ አረረረረ ደሞ ኮገብ በላይ ራቁቴን ነው
ይሄማ ከአፍሪካ የመጣ እንዴት ሞተረኛ ቢሆን ነው ተባለ። አረኩና ምን መሰለሽ እንደዚህ ተራራ ነገር ነው ብድግ ብለሽ ትሄጂና እጅሽን ለቀሽ ከዛ በኋላ ይዘሽ መውረድ ነው። አልቀረብኝም በል እሺ። ስለዚህ ያለኝ አማራጭ በዛ በአራት እግሩ እኮ ሞከርኩኝ የሚያይ ሰው ስለጠፋ ነው። ባለ ሁለቱን ይዤ ነው ከዛ አረኩና ልክ ወጥቼ እንደዚህ አልኩኝ ማስታውሰው እና ጩኸትም ሰምቻለሁ ያድናቆት ዞር ስል ሞተሩ የለም። ዘጭ አሸዋ ጥሩነቱ እንደ ስፖንጅ ባህር ያለው እሺ። እና ሰመጥክ ጭንቅላቴን የገባው እና ድምጽ ሰማው ያላ የሚል መጥቶ አወጡኝ። እንደዚህ ብሎ ነው ያወጡኝ። የሚገርምሽ ለ3 ቀን ያህል ስላሽዋ አሁን ራሱ ጥሩ መጣ ትራውማታይዝ እና ምን ቢቀርብኝ ሰው አላቀሙ ምን አንቀለቀለኝ ከኮባ ሽጉጥ እንዴት ወደዚህ ትሪት ይሄዳል? ሰው አስተዳደጉን ነው የሚመስለው። እና አንዳንዴ አልችልም ማለት ነው የመሰለ ነገር የለም። ዱባይ ብዙ ነው የተዋረድኩት። በነገራችን ላይ ዱባይ መጫወቻዎች አሁን ይሄ ትውልድ እድለኛ ይመስለኛል። ለምሳሌ ኩሪፍቱ ዋተር ፓርክ የሚባል ነገር ምናምን አስቡት። እኔ ዋተር ፓርክ ያኔ ሄጄ ሁለተኛው ቅሌቴ የውሃ መጫወቻ ልክ ስንደርስ ለካ የሚፈቀደው ፓንት የጥጥ ፓንት አይፈቀድም። ወይ ጉድ! የት ይሄዳል ወናት? አየኝና በዚህ ፓንት አይቻልም ተባለ ስል ቆይ ፓንት ማለት ቤዚንግ ሱት ማለት አይደለም የዋና ቡታንቲ ሮንግ ሴፍ ሮንግ። ከዛ በኋላ ሄድኩኝ ስላት ያኔ እንግዲህ እዛው መሸጫ አለ ለዋና የሚሆኑ ፓንቶች አሉ። ይሄንን ገዝተ መቀየር ያለ እሺ አልኩኝ ገባው። ያንን ቀየርኩ። በአጋጣሚ ሳይዝ ስለሌለ ያረኩት ኤክስኤል ነው። በቃ አሁን ሜንታል ፒክቸር እባክህ እንዴት ነው ነገሩ? እሺ ሄለን ደስ አላት። እሺ አላልኩ እኔ እንደው ምን ጉድ ሊያሰማኝ ነው እያልኩ ነው። ከዛ ይሄ ቱቦ ነገሩ አለ አይደለ መጫወቻው እሱ ላይ ገባሁኝ። ታየኝ ጥሩ እኮ መጥቻለሁ። እስከ ጫፍ መጥቼ ውሃው ላይ ዘጭ አልኩና እኔ ጥግ ላይ ነኝ። ፊት ለፊቴ ጥቁር ነገር አየሁ። ፓንቴ መሆኑን ያወቅኩት መዋኛ ገንዳ ውስጥ ያሉት ነጮች ልጆቻቸውን አይን ሲከልሉ ነው። ኦ ማይ ጋድ! ምን አንቀልቅሎኝ ጠየቅኩ። ያስብልም ይሄ ደግነቱ አንድ የሚያቀኝ ሰው የለም። ይሄ ቅሌት እኔ ጋር ብቻ ነበርክ እንደዛ? አይ ነጭ ዋና ውስጥ የነበሩ ሰዎች ከአውሮፓ የመጡ ዋኞች ናቸውና አይዞ በጣም እና ማለት አስተዳደግ ነው ይሄ። እኔ በአስተዳደግ በምን ቀን ጠየቅኩ እያልኩ ነው እዚህ ኦኬ ሰይፍ። በተለይ እንዲህ አይነት ቦታ ስትሄዱ ልከኛ ፓንት መያዝ ግድ ነው። አለበለዚያ መዋረድ አለ። ቅሌት ልጨምርልሽ ይብቃሽ። በቃኝ በቃ ጥሩ። እስቲ ኪያይ እንዳሁን ድራም ሮል ያስፈልገኛል። ይሄ ጥያቄ ትንሽ መዘጋጀት አለበት። እንግዲህ ብዙዎቻችንን ያስጨነከው ብዙዎቻችንን ያፋጠጥከው ጥያቄ እኔም ካንዴም ሁለቴ ያፋጠጥከኝ ጥያቄ እድሜሽ ስንት ነው ብለህ ነው አይደለ? የሰይፉ እድሜ ዛሬ መነገር አለበት። አውጣት። የብዙ ሰው ጥያቄ ነው ጀርባዬ ላይ የመጣሁት። የብዙ ሴት አትል ወንድ አትል ምን አትል ያፋጠጥከውን ዛሬ መልሳት ሰይፉዬ። አይዞ አትፍራ፣ አይዞ ቸፕ መልሳት። ምንድነው በቃ እድሜ ከተሰራበት መቼም የኛ እድሜ የሚታወቀው ትክክለኛው ስንሞት ነው። አዎ ማለት ትክክለኛው አንድ ጓደኛቸው ሞቶ ማለት ነው። የተሳሳተ እድሜ ሰሙ ጓደኞቹ ሞቶም ይደብቃል እንጂ
ሞቶም ይቀሽባል እንዴ? እሺ እድሜ እኮ እግዚአብሔር የሰጠው ጸጋ ነው። በተለይ አሁን በሰለጠነው ዓለም አሁን ሄሊ አይተሽ እንደሆነ እንደዚህ ስትታይ 35 ነው አይደል? 33 32ም ይሁን ምንም ችግር የለም። 50 ማለቷ አሁን ደግሞ 52 አይደል? 53 I think 52 53 ያ አሁን ወደ እኔ እንዴት መጣ ይሄ ጥያቄ? ወደ እኔ እንዴት ተመልሶ ይመጣል ያለው ታያላችሁ አይደል? የሚሰራው around አቆማት ላንድ አርጋት እንደ የኢትዮጵያን አየር መንገድ አውሮፕላን እኮ ሄሊያው በሰለጠነው ዓለም አሁን አንድ ሰው እንደዚህ ሲታይ እኛ 35 ገምተን እሱ 53 ሲል ደስ ይላል። በውጭው አሁን እንደዚህ ነው። እሺ በእኛ ሀገር እድሜ ላይ ያለን ነገር ወይ ስለ የተሳሳተ ነገር አለና ስላሳነስ ነው የሚያንስ ይመስለናል። ግን እግዚአብሔር የሰጠን ጸጋ ነው። በእድሜ ሰው ማፈር የለበትም። እሺ እኔ አሁን 41 ዓመቴ ነው ብዬ ለመናገር ብዙም አልፈራም። አይሚ አትበል ቀደም ተብሏል እዚህ ሀገር አይደል? ግን እሺ ከ41 ላይ ፕላስ ስንት ነው የምናደርገው? አሁን እዚህ ላይ ቫቱን ጨምሪ። ቫት ጨምር ዊዝ ሆልዲንግ ምናምን ይባላል እዚህ ሀገር አይደለ? እኔ እኮ ጳጉሜ 1 1969 ነው የተወለድኩት። ተናገረ ማለት ነው እድሜውን። ማን ነው ካልኩሌት የሚያደርግልን? እስቲ እቺ ስንት አመጣናት? ካልኩሌት አድርጓት ቶሎ። የሚቀጥለው አመት 50ኛ አመቴን ይዛለሁ ማለት ነው። ነኝ ማለት ነው ሰይፉሻ። እኔ ማዘር ነው የነገረችኝ። አሁን አንዳንዶች ግን በኢትዮጵያ ነው በአሜሪካ ነው አልገባኝም። እንዴት ነው ካልኩሌት የምናደርገው? ላይ እንደገና 7 ሲቀነስበት አናረግም? እሱ ላይ እንዴት ነው ነገሩ? ይኸውልሽ በጣም ምናልባት ብዙዎች ቪዲዮዎች ያሳያችኋሉ ጩጬ የሆነን ምን ሰራቸው። እኔ ማስረጃ አለ። ኦኬ በቃ ማስረጃ እስከተደገፈ ድረስ በቃ እና የ50ኛ ፓርቲ እንጠራለን ማለት ነው ኔክስት ይር። እኔ እንዳረኩት ያው በሚቀጥለው አመት የ100ን ግማሽ ደፍነን አይደለም አሁን በቃ ኮሞላ እንጂ አሁን ጳጉሜ 1 ማለት ነው በቃ። አዎ ጳጉሜ 1 በጣም ሁላችሁም ተጋብዛችኋል። በነገራችሁ ሁላችሁም ተጋብዛችኋል። የምትበሉትን ይዛችሁ ትመጣላችሁ። ጥሩ ጊዜ እናሳልፋለን። እኔ ምንም እንዳታስቡ ስቴኪን ያው አላዘጋጅ በቃ ስቴኪንና ሶፍት እንዳታስቡ። እንዳውም ከዛ በፊትኛ ኤምፓወር ላይ ትንሽ ኬክ ቆርሰን ምናምን መንደርደሪያ ብለን ሃፒ በርዝዴይ እንለዋለን ማለት ነው። ሰይፉ ሰራለ ያው እንግዲህ እድሜ ላይ ያው ማዘርም አለች። እሺ እድሜ ቆጠራ ላይ ብዙዎች ጥያቄ እንዳያነሱ ብዬ ነው። በማስረጃ የሚቀርብ ነገር ስለሆነ ማለት ነው። አንዳንዴ ኖሮኝ ጨምሬ ብናገር ደስ ይለኛል። እሺ እድሜ ምክንያቱም አሁን የተወደደው አንድም እድሜ አይደል እንዴ? ከኑሮ በላይ እኮ ከኑሮ እኩል የተወደደው አንድም እድሜ ነው። አንድ ቀን አሁን ውድ የሆነበት ብዙ ሰው አለ። ለምንድን ነው የተሰጠንን ነገር የምንከደው? በአደባባይ ነው። ስለዚህ ተጨማሪም አለ ከተባልኩ ልቀበል ዝግጁ ነኝ። እንዴ ኖሮ ነው ጻፉልኝ በኖት ትመዝገብልኝ አሁን ያላት መጨረሻ ላይ። ስለዚህ ቴንክ ዩ። ጥያቄ አለሽ? ሌላ ጥያቄ በቃ እንደው ብዙ ቢኖረኝም አገባድጃለሁ። ማለት ግን የምፈልገው ከመለያየታችን በፊት በጣም አሁን የተሸለምከው ሽልማት ከዛም በላይ ይገባሃል ሰይፉሻ። ለምን በስራ ነው ያሳየኸው። ራሱ ሎንጀቪቲ ራሱ ይሄ አይደለ ለብዙ አመት በስራ ላይ ቆይቶ ራስን ማሳየት። ምክንያቱም አሁን ያለንበት እድሜ ሁሉ ነገር ፋስት ነው አይደለ? ሶሻል ሚዲያ ፋስት ነው። ሁሉ ነገር ሁሉ ሰው በአንድ ቀን የሚነሳ በአንድ ቀን የሚያድግበት ጊዜ ነው። ደስ ይላል እሱ። በጣም ለብዙ ቁም ነገር እንጠቀምበታለን። ግን ደግሞ ለብዙ አመት ደግሞ የተሰራ ስራ የተለፋ ነገር ደግሞ አግኖሌጅ ሲደረግ ደስ ይላል። ስለዚህ እንኳን ደስ አለ። ኮንግራቹሌሽን። ጓደኞቼ የተለያየ ፕሮግራም አዘጋጅተው እዛ ዝግጅት ላይ እንኳን ደስ አለ ካሉኝ መሀል የተቆረጣል። አሁን የብርሃኑ ተዘራ ላፎንቴን እወድሃለሁ እንደው ንግግሩም ስላለ አንድ አይተነው እንመለስ። ሹር ጤና ይስጥልኝ ወንድሜ ሰይፉ ፋንታውን እንኳን ለዚህ ቀን አበቃ። ኮንግራቹሌሽን ማይ ብራዘር። እንግዲህ ከነመላ ቤተሰብህ እድሜና ጤና ይስጥህ። እወድሃለሁ፣ አከብርሃለሁ። የኔ ጌታ ኑርልኝ።
በድጋሚ እንኳን ደስ ያለ ወንድሜ። ለብሬ በእናታችሁ አመስግኑልኝ። ብርሃኑ በዚህ ዝግጅት ላይ እንግዲህ አንድም የሽልማቱ ምክንያት መቄዶንያ ነው። ከዛ ውጪ ደግሞ ከጋዜጣ ጀምሮ ሬዲዮ 24 ዓመት ወደ 25 ቴሌቪዥን 15 ግን ሁለቱም አንድ ላይ ሆኖ ማለት ነው። ከዛ ውጪ ጋዜጣም ሆሊውድ ጋዜጣ የሚል ስንሰራ ነበር። እነዚህ ነገሮች ስሰራ ግን ብቻዬን አይደለም የምሰራው። አሁን ለምሳሌ ሰይፉ የቤስ እኮ ይሄ ባንድ ባይኖር ብቻውን ፕሮግራም አይሆንምና በዚህ ጉዞ ውስጥ ሁሉ በእኔ ህይወት ስራ ውስጥ በጎም ባልሆነ መልክ አስተዋጽኦ ላበረከቱልኝ ሰዎች ሁሉ ግን ሁሌ የምምለው አከብራቸዋለሁ። በነገራችን ላይ ሁሌ ጋሻ ማረ አረጋይን ሳመሰግን እሰማለሁ። አንዳንዶች ጠይቃሉ ምን አርጎ ነው ጋሻ ማረ ሆሊውድ ጋዜጣ የሚባል ጋዜጣ ጀመርን። ሆሊውድ ጋዜጣ ስለ አሜሪካ ሲኒማና ስለ ኢትዮጵያ ሲኒማ የሚዘግብ ነው እና ያንን ጋዜጣ በየቪዲዮ ቤት እንዲሸጥ ነበር የመጀመሪያ ሐሳባችን። ሰዎች ፊልም ሲከራዩ ድሮ ፊልም እንደሚከራይ ታውቃላችሁ? ይከራይ ነበር VHS እና ያንን ሲከራዩ ጎን ለጎን ጋዜጣውንም እንዲገዙ ነበር። 3000 አሳትሜ በየቪዲዮ ቤት አድርጌው ማለት ነው 6000 አይሆን ለምሳሌ ጋዜጣው ከጋዜጣው ጋር አብሮ ሆነና ተዋለደ። በኋላ ከሰርንና ጋሻ ማረ አረጋይ ጋር ሄድን እና ጉዳዩን ስነግረው ምንም ችግር የለም ብሎ ገንዘብ አበድሮ፣ ምክንያቱም ያኔ በጣም ጭብርር ያልኩኝ በጣም ልጅ ራሴን አላምነውም ነበር። እኔ ራሴውን እዚህ ጋር ይሄኛው ሰይፉ ቁጭ ብሎ ያኛው ሰይፉ መጥቶ እንዲህ ላርግ እንኳን ቢለኝ የማይታመን ብዙ ገጽታ ነበር። ያን አምኖ ጋሻ ማረ አረጋይ ሰርተ ታመጣለ ብሎ በዛን ጊዜ 3000 ብር ማለት አሁን ብዙ ነው በጣም እና ያንን ከኪሳራ የዳነ ጋዜጣ፣ ምክንያቱም ያ ጋዜጣ ከኪሳራ ባይድን ኖሮ ሬዲዮኑ አይኖርም፣ ቲቪውም አይኖርም፣ ይሄም ሰውዬ እዚህ ጋር አይኖርምና ጋሻ ማረ አረጋይ በጣም ከጤና ጋሻ ማረን በነገራችን ላይ ቢሮ ሄጄ አበባ አዘጋጅቼ አመሰግናለሁ ብየዋለሁና እሱንም አይተን እንመለስ። ከዴማ ሆፕ ሪል ስቴት ሁሌም አዲስ ነገር አለ። በቦሌ አዲስ አበባ ሳይታችንና በ7 ወራት ውስጥ ብቻ 90%ን በላቀ ቅልጥፍና በገነባነው በቦሌ መድኃኔዓለም ሳይታችን ሱቅና ቤት ለገዛችሁ ውድ ደንበኞቻችን የተናጠል ካርታ ስለተጠናቀቀ እንኳን ደስ ያላችሁ። በተጨማሪም ዴማ ሆፕ ሪል ስቴት ቦሌ አትላስ አካባቢ በፉል ፊኒሽድ የሚገነቡ ቅንጡ ቤቶችን ብቻ በያዘው ቦሌ ሴንትራል አፓርትመንት ከባለ 1 እስከ ባለ 3 መኝታ ቤት ሽያጭ ጀምረናል። ዴማ ሆፕ ሪል ስቴት። እንኳን ለ30ኛ ዓመት በሰላም አደረሰ ለማለት ነው። ሌላ ያኛው ነው። በጣም አመሰግናለሁ ስላየው ደስ ብሎኛል አብዬ። ያው ያኛውን መጣና ደግሞ ምን አበባ መጣ ሲባል አንድ ኮንቴነር አበባ መጣ። አሁን ሪፖርተር ወደ አያት አካባቢ ስለሚመጣ ያኔ በስፋት ያኔማ በግነው ብታርደው አበባ ይራራል። በዚህ አጋጣሚ ምናልባት ካሁን በፊትም ስናገር ሰምታችሁ ይሆናል። አሚዬ ታስታውሳለህ? ካዛንቺስ ቢሮ ነበረ ራዲሰን ብሎ አካባቢ እና እዛ መጣሁኝ። ጋዜጣ መስራት ፈልግ ነበረ። ቀጭን ልጅ ጸጉራም ሲታይ ለብድር የማይታመን አይነት ልጅ እንደነበርኩ አስታውሳለሁ። ግን ሆሊውድን ሰርቼ ከስር ያለውና ብር አበደረኝና እከፍላለሁ አልኩ። እኔ ምንን አይተህ በምንም እንግዲህ አምነህ እንደሰጠኝ አላቀም። እውነቱን ለመናገር በቻልኩት ሁሉ ከዛ በኋላ ሰዎችን ማገዝ ፈልገው ያኔ አንተ በዋልክልኝ ውለታ ምክንያት ነውና ገንዘብ ቤትህ ምን አልካጠራህትና ስጪው የሚፈልገውን ገንዘብ
ካመጣም ደህና ካላመጣ ተይው አልካት። ከሆነ ጊዜ በኋላ ገንዘቡን ይዤ መጣሁና ሰጠውህ። እንደምትመልስ አቅ ነበር አልከኝ። አንተ ተረስተዋል። ምክንያቱም በጊዜው የአስቴር አወቀን ኮንሰርት ከአበበ ባልቻ ጋር አብረህ ሰርተህ ነበረ። በዛ ነበረ ግንኙነታችንና ለዛ በጣም ሁሌም ልብ ይወስጣለህ አምዬ። ግን የዛኛው ጊዜ ገንዘብ አሁን ምን አረክልኝ ብትል ማኪያቶ ጋብዝኩ ነው። አስታውሰዋለሁ፣ በጣም አስታውሰዋለሁ። ግን ዋናው ኢኒሼቲቭ የነበረው በሚዲያ ላይ ብዙ ነገር ለመስራት ፍላጎት ስለነበረው እኔ እንኳን ፖለቲካ፣ ኢኮኖሚ እዛ ጋር መግባት አልፈልግም። ምንድነው ታዲያ የምትፈልገው ሲባል መዝናኛ ሲባል እሱም እንደ አንድ ፊልድ ስለሆነ ያው እንደምታውቁት ደግሞ እኔም ራሴ ቴሌቪዥን ስራ አስኪያጅ ብናውብን የመዝናኛ ፕሮግራሞች እነ 120 እነ ኮሜዲ እነ እንግዳ ዘርም እና ልብ ምናምን ጀምረን ስለነበር ራሱን የቻለ ፊልድ ስለሆነ ጥሩ ነው በርታ ለማለት ነው እንጂ እንትን ነገር አይደለም። እንዳም እሱ ብቻ ሳይሆን ከዛ በኋላ እኮ ቀጥልና አነስተሰው አይ በቃኝ አሁንማ ራሴን ችያለሁ ነው ያለው እንጂ እኔ በየጊዜው ለመቀጠል ነበር ያሰብኩት። መስጠት ባንዴ ነው ራሴን የቻልኩት። እውነቱን ለመናገር ቤላሚ በጣም አመስግኑልኝ። በጣም ደስ ይላል። ከዛ በኋላ ደግሞ ጥሩ መልካም ጊዜያቶች ምናልባት እዚህ ካገኘው አይቀር የኔ ፕሮግራም መዝናኛ ስለሆነ አንድ የማታስታውሰውን ነገር ላስታውስህ ነው። የማስታወቂያ የኢትዮጵያ የቴሌቪዥንና የሬዲዮ ማስታወቂያ ባለሙያዎች ተሰብስበው ጊዮን ሰብሳቢው በጊዜ ማስታወቂያ ሚኒስትር በረከት ስምዖን ነበሩ እና ከሚወጡት መመሪያዎች መካከል በተለይ የሴት ልጅ ገላዋ ክቡር ስለሆነ የማያሳይ ማስታወቂያዎችን እንድትሰሩ ለተመልካች አይን መጠንቀቅ አለባችሁ እና የሚል መመሪያ ላይ ያቀረባችሁ ጥያቄ ነበር። በጊዜው መንግስት አይደለም ወይ እዚህ ላይ መጠንቀቅ ያለበት? 13 መንዝ ኦፍ ሰንሻይን እያላችሁ በሐመር ጡት ማስታወቂያ እየሰራችሁ እኛን ደግሞ በዚህ አትስሩ ትሉናላችሁ ወይስ ክልከላው የከተማ ሴቶችን ጡት ነው የሚል ጥያቄ በጊዜው ቀርቦ ነበርና ከዛ በኋላ ትልቅ ዲቤት ተደርጎ መንግስትም እንደዛ አይነት ማስታወቂያዎችን በቱሪዝም ኮሚሽኑ አማካኝነት እንዳይሰራ ብዙ ታገላችሁ። አሁን እንግዲህ ኢትዮጵያ የምትታወቀው ከዛ አይነት ማስታወቂያ ውጪ ነውና ብዙ ታገላሃል ልል ነው በጊዜው። ግዴታ ነው። በእኮ ኢንተርናሽናል ያለ ህግ ነው እኮ የማስታወቂያዎች ምን ማውጣት እንዳለብህ ታውቃላችሁ። አሁን የቢራ ማስታወቂያ መለጠፍ ተከልክሏል። ሌላ ሀገር እኮ ቀደም ብሎ ነው የሚከለክሉ። የአልኮል ነገሮች አታወጣም የሚል ነገር አለ። የቅድም ያልከው ብዙ ነገር ነበር ማለት ነው። ዋናው ግን የእሱን ነገር ልንገራችሁ። በሆሊውድ አንድ ሳይሆን ከዛ በኋላ አሁን የሚታወቁ ሚዲያዎች ጋዜጣ ህትመትም አለ፣ ሬዲዮ ቴሌቪዥንም አለ። ሁሉም ጋር ይሰራል። እሱ ራሱ ደግሞ አሁን ኤፍኤም ሬዲዮም አለው። ስለዚህ ይሄ ነገር ጥሩ ነውና አሁን ይሄ እንደ አንደኛ ሴሚስተር አድርገው ሰደውና ሰከንድ ሴሚስተርና ሰርድ ሴሚስተር ደግሞ ከዚህ ላቅ አሳየን። ያሻማረ ሎጎውን በተመለከተ ፍሪ ፕሬስ፣ ፍሪ ስፒች፣ ፍሪ ስፕሪት ያልክበትን አጋጣሚ ታስታውሰዋለህ? ነገሩ ብቻ ሳይሆን መንፈሱም ጭምር ለዛ ነው። አዲሱ የሪፖርተር ይኸው በቅርብ ቀን ሲመረቅ ደግሞ በደንብ በስነ ስርዓት መተን እንመረቃለን። ያሻማረ ቴንኪው በጣም እግዚአብሔር ያክብርልኝ። እሺ ያው እንግዲህ ያሻማረ እንኳን ለ30ኛ ዓመት በሰላም አደረሳችሁ ለማለት ነው። ብዙዎቻችሁ እዚህ ያላችሁ ታውቁታላችሁ ብዬ አስባለሁ። ለእኔ ተመልካቾችም ከአሁን በፊት ጋሻማረ የነገረኝ ታሪክ ሪፖርተር ለምን ሪፖርተር ተባለ፣ ምን ያህል ጋሻማረ እንደምወደው የምታውቁት የነገረኝን ታሪክ ውስጥ ያስቀርቸዋለሁ። ኢትዮጵያ ቴሌቪዥን እየሰራህ ዶክተር ነጋሶ ጊዳዳ ነፍሳቸውን ይማር አለቃው ነበሩና ብዙ ጊዜ ጋሻማረ አዳዲስ ነገሮችን በመፍጠር ነው የሚታወቀው። ከፊት በደንብ ሁል ጊዜ ተራማጅ የሆኑ ሀሳቦችን ያመጣልና በመሃላቸው የተለያየ የሀሳብ ልዩነቶች ይነሳሉ እና ጋሽ ነጋሶ ጊዳዳ ዶክተር ነጋሶ ጊዳዳ በጊዜው ብዙ ነገሮች ውስጥ ስትገባ ይሃለሁ፣ ለለውጥ የምታደርገውን እንቅስቃሴ አደንቃለሁ፣ ግን ደግሞ መርሳት የሌለብህ ነገር ሪፖርተር ምን አሉት እና ከዛ በኋላ ኢትዮጵያ ቴሌቪዥንን ለቆ ሲወጣ ጋሻማረ ጋዜጣውን ሪፖርተር አለው አልኩት ነው ያለ በጊዜውና ጋሻማረ እውነት ውሸት? እውነት ነው። Thank you.
እኛዋ ግን እንደ ሙዚየም ውስጥ ነበር መቀመጥ ነበራት። ቁረሰው በቃ አትቁረሰው። ሌላ አሰራለሁ ስላለ ሌላ አዲስ ኬክ አመጣለሁ። ይሄ ቁረስ ሴፍሻ 30 ዓመት በሚዲያ ውስጥ በጋዜጣ ስራ ላይ መቆየት ሪፖርተርም ሊሆን ይችላል። እንዴት ተገመመዋል? በኢትዮጵያ ኢንዱስትሪ ውስጥ የሚዲያ ኢንዱስትሪ ውስጥ 30 ዓመት መቆየት እንዴት ተገልጿል? ጋሻ ማረ እውነቱን ለመናገር ጽናቱ ይገርመኛል። ጽናትን አንድም የተማርኩት ከጋሻ ማረ ነው። በብዙ ፈተናዎች ውስጥ እንዳለፈ አውቃለሁ። እኔ ብዙ ፈተናዎች ከሁሉም አቅጣጫ ግን ያንን ተቋቁሞ አሁንም ድረስ ሪፖርተር ነው። ሪፖርተር ለኢትዮጵያ ፕሬስ ብራንድ ነው ለኔ። ሁላችንም ያኔ ጋሻ ማረም ብለን የምንመጣው እኔ ብቻ አይደለም። በነገራችን ላይ እንዲያረገልኝ ብዬ ስናገር እኔም ብቻ ያቋቋመ ከመሰላችሁ ተሳስታችኋል። ብዙዎች አሉ ያልተናገሩ፣ እሱም ደግሞ ያልተናገረው እና የኢትዮጵያ ፕሬስ ውስጥ እንግዲህ ጋሻ ማረ ከላይ ከፍ ብሎ ስለተቀመጠ ከሪፖርተር ጋዜጣ ጋር ለሁላችንም ጽናት ነበር በጊዜው። እኔ ሆሊውድ ጋዜጣ ነበረ፣ ከዛ ወደ መዝናኛ አደግን። በሁሉም ችግሮች ሲያጋጥሙ ደውላለሁ። የመንፈስ ጽናት ይሰጠኛል። እንዴት ነገሮችን ማለፍ እንደምንችል ይመክረኛል። አባቴም ወንድሜም ነበር በጊዜውና እውነቱን ለመናገር የሪፖርተር 30ኛ ዓመት አሁን እንደምታዩት ብዙ የጋዜጦች ከገበያ ያወጡበት ጊዜ ነው። ብቸኛ ነው ልል እችላለሁ። በተለይ በአማርኛ ቋንቋ፣ በእንግሊዝኛ ካፒታል ያለ ይመስለኛልና እንደገና ደግሞ ሪፖርተራውን ራሱን አሻሽሎ በዲጂታል ሚዲያ መምጣቱ በዩቲዩቡን እየተከታተልኩት ነው። ደረጃውን የጠበቀ ዜና በዩቲዩብ ሪፖርተር ያቀርባል። ስለዚህ ወደዚህ ከፍ ማለቱ ይበልጥ ደግሞ ለአሁን ላለው ትውልድ እኛ በጋዜጣ ነበር የምናውቀው እንደዚህ። አሁን ደግሞ ያለው ትውልድ እኛ የመጨረሻዎቹ ይመስለኛል እንግዲህ ጋዜጣን የምናውቅና በዲጂታል ሪፖርተር ልክ የቀድሞውን ይዘቱንና ጥራቱን ጠብቆ አሁንም በንባብ ላይ ነውና ለሁሉም የሪፖርተር ሰራተኞች፣ አንባቢዎች ለጋሻ ማረም እንኳን ለ30ኛ ዓመት በሰላም አደረሳችሁ ማለት ነው ፈልጓል። ኑርልኝ፣ እድሜ ከጤና ይስጥ። በጣም ነው የምወድ ታውቃለህ። ባይዘው ሁሉ ጊዜ እኮ እንገናኛለን። በኑሮ ውድነቱ ምክንያት አቁሞ ነው እንጂ ምሳሚ ጋብዘኝ ነበር። በጣም አመሰግናለሁ አምዬ። እንግዲህ እግዚአብሔር እድሜ ከጤና ይስጠንና ለ60ኛውም ያገናኘን። 30ኛ ዓመቱን በሰላም አክብሯል። የዛ ሰው ይበለን። ለጋሻ ማረም በእናታችሁ እንግዲህ መላው የኔንም ተመልካቾች እዚህ ያላችሁትን በአጠቃላይ ጋሻሜን እንወዳለን። እግዚአብሔር እድሜ ከጤና ይስጥ በሉት ባካችሁ። እንወዳለን። ጨረሽ ጥያቄ አሚን ስልህ እንዴት ነው? ጨረሽ ጥያቄ አሚን ስልህ እንዴት ነው? እኔ እንኳን ያው በቃ ፕሮግራም ተሰራ እንጂ ፕሮግራም ሰውን ብዙ ማይጠመኝምና ቃለ እስኪ ትንሽ ነገር ተጠይቅ ብላይ ነው። ሄልዬ ስለሰጠሽኝ እድል ከልብ ነው ማመሰግነው። መጨረሻ ማመስገን የምትፈልገው አካል ይባላል። ያ ማመስገን እኔ ልንገርህ፣ ስትመጣ አሜሪካን ሀገር ያው ሄለን ሾው ላይ ነው የራሴ ቤት ላይ ደግሞ አፋጥጣለሁ ሞል ግን እንደው መጨረሻ ሳላመሰግን አላልፍም የምትለው ካለ ሰይፉ ያረጋው ነገር ይሄ ነው የምትለው ካለ ሁላችን መነሻለን፣ መድረሻለን፣ መሄጃለን፣ ጉዟለን። ምንድነው እሱ? እንግዲህ እናቴን አመሰግናለሁ በጣም ወላጅ እናቴን፣ እህቶቼን፣ ወንድሞቼን፣ ባለቤቴን፣ ልጆቼን ከዛ ውጪ ደግሞ ይሄን ፕሮግራም በማየትም ፍቅር እየሰጡ እዚህ ላደረሱን ከድሮ ጀምሮ አብረው ይላሉ በከፍታውም በዝቅታውም አብረው የሚጓዙ አድናቂዎች አሉና ለነሱ ሁሌም ወዳቸዋለሁ። በተቻለ መጠን ለአይናችሁ ክብር የአይናችሁ ክብር የሚመጥን ፕሮግራም እንድሰራ ሁሌም ጸልዩልኝ ማለት ነው።
በእናትሽ ሄሊ በጣም አመሰግናለሁ። ነይ እንዴ Wonderful. Thank you. ያው እንግዲህ በጣም ኢምፓወር አዲስ 2018 ታህሳስ 4 እና 5 በኮንቬንሽን ሴንተር አይቀርም። ሁላችሁም ተጋብዛችኋል። ፓናል ውይይቱ፣ የተለያዩ ዝግጅቶች፣ ቁም ነገር ብቻ አይደለም። ሾፒንጉ፣ ቀልዱ፣ ጨዋታው፣ ሙዚቃው ሁሉም ይደራል። ለሁለተኛ ጊዜ ነው የሚደረገው። ይሄን ደረጃውን የጠበቀ የአእምሮ ምግብ የሆነ ፕሮግራም በቦታው ላይ ታድማችሁ ጥሩ ጊዜ እንድታሳልፉ ሰይፉ በኤቢኤስ እዚህ ላላችሁትም በየቤታችሁ ላላችሁትም ይጋብዛል። ትኬቱን በቴሌብር ታገኛላችሁ። መግቢያው 300 ብር ነው። የቀረ ነገር አለ? የለም፣ እሱ ነው እንዳትቀሩ ተጋብዛችኋል። በሚቀጥለው እንግዲህ የሚቀጥለው የዛሬ ዓመት እንደሳ ነው ለመገናኘት ነው። ያ እሺ ይቅርታ። አለ ገና ይሻልሻል። የዛሬ ዓመትም አለ ገና። የዛሬ ዓመት የቱ ነው የሰርግ? የትኛው ነው ልጅ የሚባል ትንሽ እኮ የዛሬ ዓመት እንደገና ኢምፓወር አዲስ እሱም በልልኝ። የዛሬ ዓመት እንደገና ይመጣል ለሶስተኛ ጊዜ። በሚቀጥለው ዓመት ኦፍ ኮርስ እያደገ እየሰፋ የዛ ሰው ይበለን እግዚአብሔር። እየፈካች የደመቀች ሁሌም ትመጣለች። የዓመት ሰው ይበለን። የዚህም ዓመት ፕሮግራም በጥሩ ሁኔታ ተጀምሮ በጥሩ ሁኔታ እንዲጠናቀቅ ሰይፉ በኢቢኤስ ይመኛል። ተወዳጇን ሄለንን ሞቅ አድርጋችሁ አመስግናችሁ ሸኙልኝ። አመሰግናለሁ።